ኢየሱስ ክርስቶስ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 6 ቁጥር 19 ኢትዝግቡ መዝገበ ዘበምድር ሀበ ይበልዕ ወይማስን ወሀበ ጻጽ ወቁንጡኔ ያማስኑ ወሀበ ሰረቅት ይቀርዑ ወይሰርቅዎ። የሚያልፈውን
የሚያልፈውን የሚጠፋውን ብል ነቀዝ የሚያበላሸውን ሌባ ቆፍሮ የሚሰርቁትን ምድራዊ ሀብት አትሰብስቡ። የማያልፈውን የማይጠፋውን ብል ነቀዝ የማያበላሸውን ሌቦች ቆፍረው የማይሰርቁትን ሰማያዊ ሀብትን ሰብስቡ እንጂ። ገንዘባችሁ ባለበት ልባችሁም ከዚያ ይኖራልና። የሥጋ መብራቱ ዓይንህ ነው። ዓይንህ ብሩህ ከሆነ መላ ሰውነትህ ብሩህ ይሆናል። ዓይንህ ግን ታማሚ ከሆነ ግን መላ ሰውነት ጨለማ ይሆናል። በአንተ ላይ ያለውን ብርሃን ጨለማ ከሆነ ጨለማ እንዴት ይሆን? አንድ ባሪያ ለሁለት ጌቶች መገዛት አይችልም። አለበለዚያ አንዱን ይወዳል፣ አንዱን ይጠላል። ያለዚያም ለአንዱ ይታዘዛል፣ ለሁለተኛው እምቢ ይላል። እናንተም ለእግዚአብሔርና ለገንዘብ መገዛትን አትችሉም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሎታል ደቀ መዛሙርቱ። አቤቱ አምላካችን ኢየሱስ ክርስቶስ እጅጉን እናመሰግናለን። እቺ የዕረፍት ቀናችንን ስለባረክልን በሰላም አውለህ ለዚች ምሽትን በሰላም ስላደረስከን እናመሰግናለን። ክብር ተመስገን። ሌሊቱንም ባርክልን፣ ቀድስልን። ለሀገራችን ለኢትዮጵያም ሰላምን አውርድልን። ወገኖቻችን ኢትዮጵያውያን ሁሉ በያሉበት በፍቅር በስምምነት ጠብቅልን። ይህንን ጉባኤም ባርክልን። ሊቀ መላእክት ቅዱስ ገብርኤል ታዳጊው መልአክ ይባርከን ይቀድሰን። ዛሬ በስሙ የተሰበሰብነው ለተቀደሰው ስራ እግዚአብሔር ለሚወደው የእኛ ቤት እኛ የምንገለገልበት ከእግዚአብሔር ጋር የምንገናኝበት ቤተ ክርስቲያን የሚሰራበት የገንዘብ ማሰባሰብ ፕሮግራሙን ባርክልን፣ ቀድስልን። ምዕመናኖቻችንንም በያሉበት ባርክልን፣ ቀድስልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።
ብፁዕ አባታችን አቡነ እንጦንስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን መጋቤ ሐዲስ ወልደ ማርያም የጀሞ ሶስት ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡር መምህራችን ልሳነ ክርስቶስ መምህር ጳውሎስ መልካ ሥላሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቦሌ ኢየሩሳሌም ካቴድራል የስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ አባቶች፣ ካህናት እንዲሁም ደግሞ ለዚህ መርሃ ግብር ጥሪ ተደርጎላችሁ የተገኛችሁ እንግዶች፣ አባቶች፣ እናቶች፣ ወንድሞች ሁላችሁ እግዚአብሔር ፍጹም ሰላም እንደምናመሻችሁ ተቀመጥነው ከተቻለ አስተባባሪዎች ሰብሰብ ብለን እንድንቀመጥ መርሃ ግብሩ መሳታትም በአንድነት ያለው ዝማሬውም አብረን እንድንቆይ ሰብሰብ ማለቱ መልካም ነውና ትንሽ ወደኋላ አካባቢ ያላችሁ ሰዎች ጠጋ ብትሉ መልካም ነው። በአስተባባሪዎች አማካኝነት እንደምን አመሻችሁ? ኧረ ግድ የለም እንደምን አመሻችሁ? አሜን። የአምላካችን የልዑል እግዚአብሔር ስም የከበረና የተመሰገነ ይሁን። እንግዲህ አይኖቻችን ጀሞ ገብርኤል ናቸው በሚል ሀሳብ በዛሬው ዕለት እንግዲህ በመላው ዓለም ይህንን መርሃ ግብርም የምትከታተሉ በዚህም አዳራሽ ያላችሁ ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ተጀምሮ ለፍጻሜ ሁሉም ሰው ለሚጓጓለት ለዚህ ታላቅ ቤተክርስቲያን ጀሞ ሶስት ቅዱስ ገብርኤል ቤተክርስቲያን የግንባታ ፍጻሜ ወይም ደግሞ የተጀመረውን ግንባታ እንዲፈጥን ወይም ቀጣይነት እንዲኖረው የተዘጋጀ ልዩ የገቢ ማሰባሰቢያ መርሃ ግብር ነው። በኢትዮጵያ ሰዓት አቆጣጠር እንግዲህ ወደ ምሽት 12 ከሩብ ላይ ነን። በእናንተ እንግዲህ ከተወሰኑ ደቂቃዎች በኋላ ደህና አደራችሁ፣ ደህና ዋላችሁ፣ ደህና መሻችሁ የምንልበት ሰዓት ነው። በመላው ዓለም የምትከታተሉ ኤርትራውያን፣ ኢትዮጵያውያን ሁላችሁም ባላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። መርሃ ግብራችንን በብፁዕ አባታችን በአረጋዊ በታላቁ በብፁዕ አባታችን አቡነ እንጦንስ ጸሎት ጀምረናል። ከዚህ በመቀጠል እንግዲህ መርሃ ግብሮቻችንን በጣም አጠር አድርገን እዚህ ያላችሁ ጥሪ የተደረገላችሁ እስከተወሰነ ሰዓት ድረስ አብራችሁን ትቆያላችሁ። ቀጣይ ደግሞ በመላው ዓለም ያሉ እህት ወንድሞቻችን እንደየሰዓት አቆጣጠራቸው ትንሽ ገፋ አድርገን ሌሊቱን ደግሞ ከእነርሱ ጋር እናመሻለን እና ሁለት አይነት መርሃ ግብር ስለሆነ እናንተንም በጊዜ እንዳይመሽባችሁ አስተናግደን ዓላማውና ሀሳቡን ገብቷችሁን የመጣችሁት ነገር ግን ለማጠናከር ያህል በዶክመንተሪ የምናያቸው እንዲሁም በቃለ እግዚአብሔር የሚያመላክተን ምልክታዎችን አይተን በልባችን ያሰብነውን ለዚህ ለታላቁ ለተጀመረው ለቅዱስ ገብርኤል ቤተክርስቲያን መፈጸም ያለብንን ነገር ፈጽመን እንድንሄድ የመርሃ ግብር ተዘጋጅቷል። ቀጥታ የምንሄደው ወደ ዝማሬ ይሆናል። ዝማሬ እንዘምርና ከዛ በመቀጠል እጅግ ተወዳጁ ወንድማችን